ቤተሰቦቿን እየታደገች ሕፃን። የሕፃን አይኖች ረጥበዋል። እንባ አይኖቿን ሞልቶ በጉንጮቿ እየወረደ ነው። የሰንበት ትምህርት ቤት መምህሯን ለመጠየቅ ስትናገር የሕፃኗ የጎረነነ ድምፅ ከፍ አለ። ምን ማለትህ ነው? አልኮል ስለሚጠጡ አባባና እማማ ወደ ሲኦል ይወርዳሉ ማለት ነው? እኔም ከእነርሱ ጋር ወደ ሲኦል እወርዳለሁ አለችው መምህሯን። ጥያቄዋን እንዴት መመለስ እንዳለበት ስለማያውቅ መምህሩ አጣብቂ ውስጥ እንደገባ ተሰማው። ከዛ በፊት መምህሩ ማንም ይሁን አልኮልን የጠጣ መጨረሻው ሲኦል ነው ብሏቸው ነበር ልጆችን። የሕፃኗ እንባ በክፍል ውስጥ ያሉ የሌሎች ተማሪዎችን ትኩረት ሳበ። ስለዚህም እርሷን ሰላምና ጸጥታ ወደሚገኝበት ከመሰዊያው አጠገብ ወዳለው የመገናኛ ቅዱስ ቦታ መውሰድ ነበረበት። መጨረሻ ላይ የሚያረጋጋ ድምፅ፣ አትጨነቂ ውዴ፣ እግዚአብሔር አምላክ አባባንና እማማን መጠጣትን እንዲያቆሙ ያደርጋል አላት። ግን እንዴት ስትል ጠየቀች። ለእርሱ በመጸለይ አላት። አሁን ለእነርሱ መጸለይን ብንጀምር እግዚአብሔር መጠጣትን እንዲያቆሙ የሚያደርጋቸው መቼ ይመስልሃል? አለች። በአንድ ወር ውስጥ አላት። ብዙ ብትጸልይላቸው እግዚአብሔር ቶሎ ያስቆማቸዋል እንበልና በአንድ ሳምንት ውስጥ ብላ ጠየቀችው። እግዚአብሔር ሁሉንም መገንዘብ የሚችል ሁሉንም ማወቅ የሚቻለው አምላክ ነው አላት። ጸሎቱ ከልብ ከሆነ እግዚአብሔር ዛሬ ማታ እንዲያቆም ሊያደርጋቸው ይችላል? ጠየቀች ሕፃኗ። በሕፃኗ እምነት ተመስጦ በትክክል እንደሚቻል አረጋገጠላት። እንዲህም አላት፣ አባባ ወይም እማማ ወደ ቤት አልኮል ሲያመጡ ካየሽ ማድረግ ያለብሽ ወደ መኝታ ቤትሽ ሂጂ፣ በእግዚአብሔር ፊት ተንበርከኪና አባባንና እማማን ከመጠጣት እንዲታደጋቸው ጠይቂው። በዚያች ሌሊት እግዚአብሔር ቤተሰቦቿን መጠጥን እንደሚያስቆማቸው እያሰበች በእምነትና በተስፋ ተሞልታ ወደ ቤቷ ተመለሰች። በውድቅቱ ሌሊት አባቷ ጠርሙስ ጨብጦ ወደ ቤት ሲመለስ አየች። ወደ መኝታ ቤቷ ፈጥና ገባችና በጉልበቶቿ ተንበረከከች። ኢየሱስ ክርስቶስ ሆይ እባክህ አባባንና እማማን ከመጠጣት ከልክላቸው እያለች ማልቀስና ከእግዚአብሔር ጋር መነጋገር ጀመረች። እናቷ እራት አዘጋጅታላት አባቷ ጠርሙሱን ጠረጴዛው ላይ ከማስቀመጡ ተንከባለለና ከጠረጴዛው ላይ ወደቀ። ጠርሙሱ ተበታተነ፣ አልኮሉን ፈሰሰ። እናት ቦታውን ማጽዳት ስትጀምር አባት ደግሞ ሌላ መጠጥ ለመግዛት ወደ ሱቅ ሄደ። ያ ክስተት አሁንም ተደገመ። አልኮሉ ተደፋ። ለሶስተኛ ጊዜ ጠርሙሱ ካስቀመጡበት ሲወድቅና ጠርሙሱ ተሰብሮ አልኮሉ ሲፈስ ድጋሚ አልኮል ላለመጠጣት አባቷ ቃል ገባ። አባት ታናሽ ልጁ እራት ላይ እንደሌለች ሲያይ መኖሯን ለማረጋገጥ ወደ ክፍሏ ሄደ። ልጁ ተንበርክካ እያለቀሰች አገኛት። ድምጿን ዝቅ አድርጋ የምትናገረውን ለመስማት ሞከረ። የምወድህ መድኃኒቴ ኢየሱስ ሆይ እባክህ አባባና ማማን አልኮል ከመጠጣት ከልክላቸው፣ በመንግሥተ ሰማያት በክብር ካንተ ጋር ቦታ ኑሯቸው ማየትን እናፍቃለሁ እያለችውን ሰማ። አባቷ ልጁን እቅፍ አድርጎ የሐዘኗ ምክንያት ምን እንደሆነ ጠየቃት። በሰንበት ትምህርት ቤት በዚያች ጠዋት ምን እንደተፈጠረ ነገረችው። አባባና እማማ ስለ ኃጢአታቸው ምድር ብለው አለቀሱ። በዛች ሌሊት አባትና እናቷ ሕፃኗን በላይኛው ግብፅ ውስጥ በሉቅጠርን ሊቀ ጳጳስ ለመጎብኘት ወሰዷት። ወላጆቿ በሊቀ ጳጳሱ ፊት ለመጀመሪያ ጊዜ ይቅርታን ጠየቁ፣ ንስሐም ገቡ። ከዛ ሰዓት ጀምሮ ቤታቸው ትንሿ ቤተክርስቲያን ሆነች። ይህን ሉቅጠር ውስጥ የተፈጸመ እውነተኛ ታሪክ ገና ተማሪ እያለሁ ነበር የሰማሁት። እንደምናየው ምንም እንኳን መምህሩ ትምህርቱን ተስማሚ በሆነ መልኩ ባያስተምርም አባትም ክርስቲያናዊ ሕይወቱን እንደሚገባ ባይኖረውም ሕፃኗ ግን የሁለቱን ድክመት በእምነቷ በአሸናፊነት ተወጣችው። እምነቷ ከሚያመነታው መምህሯ እጅግ ይበልጣል። በቤተሰቦቿም ሕይወት ትርጉም ያለው ለውጥ ሊያስገኝላት ችሏል። በተመሳሳይ ሁኔታ ሕፃን ታዳጊን ወይም አዋቂ ከእምነቱ የተነሳ በቤተሰቡ ሕይወትም ይሁን በቤተ ክርስቲያኑ ብዙ ለውጦችን ሊያሳይ ይችላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።